ክብራን ተመልካቾቻችንና አድማጮቻችን የመልካም ቱብ ቤተሰቦች እንደምናችሁ። ዛሬም የትራቭል ወይም የጉዞ ወይም የጉብኝት ጉዟችን ሐዋሳ ላይ አድርገናል። ሐዋሳ እንደምትመለከቱት ፓርክን እናስጎበኛለን። እንዲሁም ደግሞ ዞር ዞር ብለን ይህንን ፓርክ እናስጎበኛለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ሰብስክራይብ፣ ላይክ በማድረግ አበረታቱን። ቀጥታ ወደ ቪዲዮ ሌትስ ጎ። እንደምትመለከቱት አሁን ያለንበት የአድናቆት ፓርኪንግ መግቢያ ላይ ነው ያለነው። ይሄ ቀጥታ መግባችን ነው። ቪዋችሁን እዩ እንዴት እንደሚያምር እንዲህ አሳያችሁ። ቪዋችሁን እንዴት እንደሚያምር እግዚአብሔር። ይህንን ቦታ እስከዛሬ መታችሁ ያልጎበኛችሁት እስኪ ዛሬ ይህንን ቪዲዮ ካያችሁት በኋላ መታችሁ ለመጎብኘት ሞክሩ። እንዲሁም ደግሞ ወደዚህ ማሳያችሁ ካሜራማን እንዴት እንደሚያምር ቪው እነዚህን አሳያችሁ መታችሁ ትጎበኛላችሁ። አሁን ደግሞ ትልቁን እዚህ የአድናቆት ፓርኪንግ ላይ ያለውን ትልቁ ሐውልት ቦታ ቆመን ቪዲዮ እንሰራለን። ፎቶዎችን እንድትነሱ እናሳያለን። ውድ ተመልካቾችን ይኸው በራችሁን በምን በሚገርም ዲዛይን በእንጨት የተሰራ ነው። ተመልካቾችና አድማጮቻችን ሰርክል በሚባለው ሰፈር ላይ አድናቆት መዝናኛ ፓርኪንግ ውስጥ ነው ያለነው። እንደምታዩት ሀይቁን ነው የሚያስጎበኛችሁ። እንግዲህ እንደምታዩት ነው ሀይቁ በጣም ሰፊ ተመልካቾቻችን ይሄው እንደምታዩት ይሄ መግቢያ ነው ማለት ነው። ወደዚህ ወደ ሐውልቱ መግቢያ ነው ማለት ነው። ቀጥታ ከውጭ እንደመጣችሁ ቀጥታ የምትመጡበት ቦታ ነው። ይሄው እንደምትመለከቱት ነው መዝናኛው። እነዚህ መዝናናችሁን አሳያችሁ ነው ያለውን መዝናኛው ቪውን ሁሉ አሳያችሁ ለካሜራማኖች። ይሄንን ይመስላል። ይሄው ወደዚህ ምርጥ መዝናኛ አለ። ፈታ የምትሉበት ቀዝቀዝ ያለው ቦታ ነው። ሙቀት ሲሰማችሁ ቀዝቀዝ የምትሉበት ቦታ ነው። ይሄንን ይመስላል። እንግዲህ እንደምታዩት ቪው ይሄንን ይመስላል። መዝናኛ ቦታቸው አለ። ምርጥ ነው። ራሱ እየተዝናናበት ነው ያለው። እንደምታዩት በጣም ሰፊ ግብ ነው፣ ውበት ያለው እንዲሁም ደግሞ እርካታን የሚሰጥበት ቦታ ነውና ይሄንን ይመስላል። መጥታችሁ እንድትዝናኑ እለዋለሁ፣ እጋብዛችኋለሁ። ይሄንን ቦታ መታችሁ ያላያችሁ ሰው መታችሁ ብታዩ ጥሩ ይመስለኛል ብዬ አስባለሁና ይሄንን ነው የምለው። ስለዚህ አሁንም በድጋሚ መልካምነት ነኝ። ዩቲዩብ ቻናሌን ሰብስክራይብ በማድረግ አብራችሁን ቆዩ። እንዲሁም ደግሞ አዳዲስ ቦታዎችን እያሳየን አብራችሁን እንቆያለን። ይሄው እንደምትመለከቱት ነው። መዝናኛ ቤት ስትመጡ ምግብም አላቸው። ምግባቸው ይሄንን ይመስላል። ብዙ አይነት ዝርዝሮች ነው ያለው። ፒዛ ኖርማል፣ ፒዛ ስፔሻል፣ ፒዛ አታክልት፣ በርገር ስፔሻል፣ ቲማቲም በርገር እንዲሁም ደግሞ ብዙ አይነት ምግቦች አሉና እንግዲህ አደን ሀቆሬ ነው መዝናኛ ማዕከል ነው። እንግዲህ የመጠጥ አይነቶችም እንደሚታዩት ብዙ መጠጥ አይነቶች አሉ፣ ምግብ አይነቶች አሉ። ስለዚህ ይሄንን ይመስላል። ተከታተሉኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ።
የቻናላችን ቤተሰቦች ይኸው መዝናኛቸው ይህንን ይመስለዋል። እንግዲህ መልካም ቦታ ነው። መታችሁ ጎብኙ። እዚህ ቦታ ላይ እዚህ ነው ይሄ ሲማችሁ ላይ መታችሁ መጎብኘት ትችላላችሁ። አሁንም እንቀጥላለን። ተከታተሉ። ሰላም ተመልካቾቻችን፣ አሁንም ቆይታችን ከኛ ጋር ስለሆነ እናመሰግናለን። አሁንም አድናቆር ፓርኪንግ ውስጥ መዝናኛ ፓርኪንግ ውስጥ ነው የምንገኘው። እንደምታዩት ይሄ ባህላዊ ቤታቸው የነሱ ይሄ ነው። ባክግራውንድ ነው ዝግ ስለሆነ ነው ዛሬ ውጭ ቆሜ እያሳየው አላችሁ። ስለዚህ ይሄንን ይመስላል። ይሄንን ነው የመጣችሁት። ተከታተሉኝ። ቪዲዮን ስለተከታተላችሁ አመሰግናለሁ። እስኪ በቀጣይ በሌላ ቪዲዮ እስከሚመጣ ድረስ አብራችሁን ቆዩ። ተመልካቾቻችን የአድናቆር የነበረን መዝናኛ እንግዲህ ጨርሰን ልንወጣ ነው። እንግዲህ መውጫ ምን ይመስላል ጨርሰናል። ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።